በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ግንቦት 26 በዚች ቀን ዲዲሞስ የሚባለውን የከበረ ሐዋርያ ቶማስ በምስክርነት አረፈ። እርሱም በእንድኪያ ሀገር ሉኪያኖስ ለሚባል ለአንድ መኮንን ራሱን ባሪያ አደረገ። መኮንኑም የንጉሥ ወዳጅ ነው። ቅዱስ ቶማስንም የምታውቀው ሙያ ምንድን ነው አለው። ቅዱስ ቶማስም እኔ ግንበኛ ነኝ፣ ምኩራቦችና አዳራሾችን እሰራለሁ፣ ደግሞ ጠራቢ ነኝ፣ ሞፈሮችን፣ ወንበሮችንም ሌሎች ዕቃዎችንም እሰራለሁ፣ ደግሞ ጥበበኛ ባለመድኃኒት ነኝ፣ በሽተኛውን ሁሉ አድናለሁ አለ። መኮንኑም ነገሩ በሰማ ጊዜ ነገሩ እጅግ ደስ አሰኘው። ለንጉሥ ጠቃሚ የሆነ ባሪያ አገኘው አለ። በዚያን ጊዜ ለቶማስ ገንዘብ ሰጥቶ ወደ ቤተ መንግስትንም እንዲሰራ አዝዞ መኮንኑም ወደ ንጉሥ ሄደ። እርሱ ቶማስም የመኮንኑ ሚስት የእግዚአብሔር ሕግ ያስተምራት ጀመረ። በፊቷም ተአምራትን አደረገ። እርሷም በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም አመነች። ከእርሷ ጋራም ብዙዎች አመኑ። ንጽሕናዋንም በመጠበቅ እንድትጸና አዘዛት። የሃይማኖት ምስጢርም እንድታስተውል አደረጋት። መኮንኑ ከንጉሥ ዘንድ ሲመለስ ሐዋርያ ቶማስ ያደረገውን አየ። ጠራውና አንተ ክፉ ባሪያ፣ እሰራቸዋለሁ ያልካቸውን በጎ ስራዎቹ ወዴት ናቸው አለው። ቅዱስ ቶማስም አልዋቸውም፣ ምኩራቦቹና አዳራሾቹን የሰራኋቸው ለሰማያዊ ንጉሥ ማደሪያ የሆኑ እነዚህ የሰዎች ሰማዕታት ናቸው። የጠረብኳቸውንም ሞፈሮቹን የኃጢአት እሾህና አሜከላ ከሰዎች ልብ የሚነቅሉና እርሱ የሚያለሰልሰውን እነርሱ የወንጌል ትምህርቶች ናቸው። ጥበብ ያልኳትም አንድ ነው፣ የሚገድል የኃጢአት መርዝ አጥፍቶ የሚፈውስ የክብር ባለቤት ጌታችን ኢየሱስ ክርስቶስ ሥጋና ደም ነው ብሎ መለሰለት። መኮንኑም ሰምቶ ተቆጣ። ቅዱስ ቶማስንም በምድር ላይ እንዲያስተኙት በአራት ማዕዘንም ችካል ተክለው እጆቹና እግሮቹ በገመድ ወጥረው አስረው ቆዳውን እንዲገፉ ጨውና ሆምጣጤም በተገፈፈው ስጋው ላይ እንዲደፉበት አዘዘ። መኮንኑም እንዳዘዘ ይህ ሁሉ አደረጉበት። እርሱም ከእግዚአብሔር በተሰጠው ትዕግስት ይህ ስቃይ ተቀበለ። የመኮንኑ ሚስት ቆዳውን ሲገፉት በቤቷ ሰገነት መስኮት ባየች ጊዜ በድንጋጤ ወድቃ ሞተች። መኮንኑም እጅግ አዘነ። የክብር ባለቤት ጌታችንም ቶማስ አጸናው። ወዲያውኑ ተነሳ። ከላይ የገፈፉትን ቆዳ ወስዶ ከመኮንኑ ሚስት በድን ላይ ጥሎ አርሶንያ ሆይ የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ ተነሺ አለ። ወዲያውኑ ዓይኗን ገለጠች። ፈጥና ተነስታ ለሐዋርያው ቶማስ ሰገደችለት። ሉኪያኖስም አይቶ ደነገጠ። ለሐዋርያውም ሰገደለት። ይቅርታንም ያደርግለት ዘንድ በመለማመጥ ለመነው። ቅዱስ ቶማስም በጌታችን ካመንክ ትድናለህ አለው። እርሱም በክብር ባለቤት በጌታችን በኢየሱስ ክርስቶስ አመነ። እንዲሁም የሀገር ሰዎች ሁሉ አመኑ። በአብ በወልድ በመንፈስ ቅዱስም አጠመቃቸው። ኤጲስቆጶሳትን ቀሳውስትንም ዲያቆናት ሾመላቸው። እያስተማራቸውና በቀናች ሃይማኖትም እያጸናቸው ከእርሳቸው ዘንድ ኖረ። ደዌ ያለባትም በላይዋ ቆዳውን ሲያኖርባት ወዲያውኑ ይድናል። ከዚህም በኋላ ከእርሱ ዘንድ ወጥቶ ቀንጦሪያ ከሚባል ሀገር ገባ። ሲገባም አንድ ሽማግሌ ሰው መራራ ለቅሶ እያለቀሰ አገኘ። ቅዱስ ቶማስም እንዲህ ለምን ታለቅሳለህ አለው። ሽማግሌውም 7 ልጆች ነበሩኝ፣ በሐሰት ነገር ንጉሥ ገደለብኝ፣ ደግሞ ዕዳ አለብኝ። ከእርሱ አንዱ እንኳን ቀርቶ ቢሆን ለኑሮዬ በተራዳኝ ነበር ብሎ መለሰለት። ቅዱስ ቶማስም ሰምቶ ቆዳውን ሰጠውና ይህ ወስደህ በልጆቹ መቃብር ላይ አኑር አለው። እንዳዘዘውም ባደረገ ጊዜ 7ቱ ሁሉ ልጆቹ ሌሎችም 8 ወንዶች በዚያ አስቀድሞ ተቀብረው የነበረው በአንድነት ተነሱ። ይህችም ተአምር በሀገሮች ሁሉ ተሰማች። የጣዖታት ካህናትም ተቆጥተው በድንጋይ ሊወግሩት ጀመሩ። ያን ጊዜ እጆቻቸው ደረቁ። የቸር አምላክ ሐዋርያ ሆይ ከፈጣሪ ኢየሱስ በቀር ሌላ አምላክ እንደሌለ አመን፣ ማረን፣ ይቅር በለን እያሉ ጮኹ። ያን ጊዜ አዳናቸው። የቀናች ሃይማኖትም አስተማራቸው። በአብ በወልድ በመንፈስ ቅዱስም
አጠመቃቸው። ኤጲስቆጶሳት፣ ቀሳውስት፣ ዲያቆናት ሾመላቸው። ከዚያም በኋላ ወደ አቴና ወደ መቄዶንያ ሄዶ በውስጧ በክብር ባለቤት በጌታችን በኢየሱስ ክርስቶስ ሰበከ። ስለ እርሱም ነገስታቱና መኳንንቱ ስሙ ይዘውም አሰሩት። የንጉሥም ሚስት ከልጇ ጋራ ወደ ወህኒ ቤት እየመጣች የቅዱስ ቶማስን ትምህርት ትሰማ ነበር። ብዙዎችም በስውር እየመጣ ያስተምራቸው ነበር። በክብር ባለቤት በጌታችን አመኑ። ንጉሥም ስለ ሚስቱ ተቆጣ። ነገር ግን በሕዝብ መካከል መግደልን ፈራን። ከከተማውም ውጪ ቅዱስ ሐዋርያ ቶማስ አውጥቶ እስከሚሞትበትም በጦር እንዲወጉት 4 ወታደሮች አዘዘ። የንጉሥ ልጅም ቆሞ ይመለከት ነበር። የሀገር ሰዎችም ባወቁ ጊዜ ከወታደሮቹ እጅ ሊያስጥሉት ወጡ። ግን ሞቶ አገኙት። አነስተውን ገንዘው ከነገሥታት መቃብር በአንዱ አኖሩት። በንጉሥ ልጅም ሰይጣን ተጭኖበት የሚያንከባልለው ሆነ። ከልብሱንም ጥቂት ወስደው በንጉሥ ልጅ አንገት ላይ ሊያንጠለጥሉበት ወደ ቅዱስ ቶማስ ሥጋ መጡ። መቃብሩን በከፈቱ ጊዜ አላገኙትም፣ ጌታችንን ከዚያ አፍልሶታልና። ከመቃብሩ አፈርም በእምነት ወስዶ በንጉሥ ልጅ አንገት ላይ አንጠለጠሉ። ያን ጊዜ ዳነ። ንጉሥም የክብር ባለቤት ሆነ በጌታችን ኢየሱስ ክርስቶስ አመነ። ከዚህም በኋላ ሐዋርያው ቅዱስ ቶማስ ለብዙዎችን ተገለጸላቸው። እርሱ ሕያው እንደሆነ ጌታችን በመንግስቱ ውስጥ እንደተቀበለው ነገራቸው። የክብር ባለቤት በሆነ በጌታችን በኢየሱስ ክርስቶስ ስም የቀናች ሃይማኖቱን እንዲያጸኑ አዘዛቸው። የሐዋርያው ቶማስ በረከት ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን ከተአምራቶቹ አንዱን እንጽፋለን። አንድ ጻድቅ ሰው እግዚአብሔር የሚፈራ በግብፅ ሀገር ነበረ። ይነግድም ዘንድ ወደ ህንድኬ ሄደ። ግንቦት 26ንም ሲሆን በሐዋርያ በቅዱስ ቶማስ በዓል ብዙዎች ህዝቦቹን የቅዱስ ቶማስ እጅ በውስጡ በምትኖርበት ባህር ዳር ተሰብስበው አያቸው። በዚያን ጊዜም የባህሩን ውሃ ጨርሶ እስከሚያስወግደው ድረስ ጥቅል ንፋስ ተነሳ። ሰዎችንም ሁሉ በደሴት ወዳለችው ቤተ ክርስቲያን ገብተው ሲጸልዩ አደሩ። በማግስቱም በቅዱስ ቶማስ በዓል ቅዱስ ቁርባን ለመቀበል ቀደሱ። የሐዋርያው ቶማስ እጅ ያለ ጥፋት ሕይወት ያላት ስለሆነች የጌታችን ሥጋ በላይዋ አደረጉ። በቅዱስ ሐዋርያው ቶማስም እጁም ቅዱሳን ቁርባንን ሊቀበሉ አንዱ ከሕዝቡ መጡ። አንድ ሕዝባዊ ሰውም ሊቀበል መጥቶ የቅዱስ ቶማስ መሃል እጁን ጨበጠ። ያን ጊዜ ተሰወረች። ሁሉንም ኪርያላይሶን እያሉ በመጮህ ብዙ ጊዜ ረጅም ጸሎት ጸለዩ። ከዚህም በኋላ የቅዱስ ቶማስ መሃል እጅ ተገለጠችና ያ ሰው ቅዱስ ቁርባን ተቀበለ። ሕዝቡንም ሁሉ ተቀበሉ። ከዚህም በኋላ ከቤተ ክርስቲያኑ ወጥተው ወደ ቤታቸው በሰላም ገቡ። ክብር ይግባውና እግዚአብሔርን ባህሪውን በዚያ አውሎ ንፋስ እንደ ቀድሞው መለሰው። በየዓመቱ እንዲህ ይሆናል ሁልጊዜ እስከ ዛሬም። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። እኛንም በሐዋርያው ቶማስ ጸሎት ይማራል፣ በረከቱን ከእኛ ጋር ትኖር አሜን። ዳግመኛ በዚህች ዕለት የአልፋኒዮስ፣ የዘካርያስ፣ የሉኪያኖስ፣ የቅድስተ አርሳኒዮስ መታሰቢያቸው ነው። በጸሎታቸው ይማረን ለዘላለሙ አሜን። የወደቀ የነጠበን በአፈቱ ጋር መላእክት ይታረምልኝ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ክእስ መዚአከ ይእቲ መንግሥት ኃይለ ወስብሐት በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ወይናኪ ወድንግል ወስጋኪ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ጸአሎ ጸልይ መረቶ እንተነ ሀፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።